ጤና ይስጥልኝ። ሰሞኑን እዚህ በፎቶ ላይ እንደምትመለከቱት አይነት ጽሁፍ እየመጣባችሁ ለተቸገራችሁ ልጆች እንዴት እንደምታስተካክሉ እጥር ባለ መንገድ ነው ማሳያችሁ። ወደ ቪዲዮ እንቀጥል። ስለዚህ እዚህ እንትናችሁ ላይ ፕሮፋይል ፒክቸራችሁ ላይ ከመጣችሁ በኋላ ልክ ፕሮፋይል ፒክቸር እንደምትቀይሩ ትገቡና እዚህ የኤዲት ምልክቷን ትነካላችሁ ማለት ነው። እዚች ጋር የተሰመረባት ላይ ያለችዋን ማለት ነው። እሷን ነክታችሁ ወደ ውስጥ ከገባችሁ በኋላ ከዚህ እታች ስሞቻችሁ አሉ። ስሞቻችሁ ማለት የምታስተካክሏቸው ነገሮች አሉበት። እነዚህ የተሰመረባቸው ኦልሬዲ ፕላትፎርሙን ስትከፍቱ አብረዋችሁ የነበሩ ስለሆኑ ምንም ሞዲፋይ የሚደረጉ አይደሉም። ከፈለጋችሁ ስማችሁን ማስተካከል ትችላላችሁ። ሌላው ግን እንዳለ ይቀመጣል። እዚህ ጋር አብረው ተያይዞ ማስተማር ያለብኝ ምናልባት ለእናንተ በየ2 ሳምንቱ ነው የስም ለውጥ ማድረግ የምትችሉት። ከዛ ውጭ ግን ያስከፍላችኋል። ስለዚህ ላለመቀጣት መዘጋጀት ያስፈልጋል። አሁን የምናስተካክለው ነገር ያለው 2 ቦታ ነው። የመጀመሪያው እዚህ ጋር፣ ሁለተኛው ደግሞ እዚህ ጋር ማለት ነው። የመጀመሪያውን እዚህ ስትገቡ ክሊክ ቱ ኢንተር የሚለው ማለት ነው ሰልፍ ኢንትሮዳክሽን ላይ እሱ ላይ ስትገቡ ክሊክ ቱ ኢንተር የሚለውን ስትነኩ ይመጣላችኋል ይሄኛው። ከዛ ምን ትጽፋላችሁ? እዚህ ጋር የፈለጋችሁትን ትጽፋላችሁ። ትነኩትና ስለ እናንተ ስትናገራላችሁ። እኔ እገሌ እባላለሁ፣ እገሌ እባላለሁ፣ የምሰራው እንደዚህ ነው፣ የምኖረው እዚህ ነው የሚለውን ትጽፉና የፈለጋችሁትን እዚህ ጋር ሴቭ የምትሏን ትነካላችሁ ማለት ነው። ሴቭ ታረጉና እቺኛዋን ባክ ብላችሁ ትመለሳላችሁ። ወደኋላ ባክ ብላችሁ ትመለሳላችሁ። ባክ ስትሉ ደግሞ የምታገኙት ድጋሚ የትኛውን ነው? የኛው አድ ታግስ የሚለውን ታገኛላችሁ ማለት ነው። እሱኛውን ደግሞ እናስተካክላለን ገብተን። በእያንዳንዱ የሚጠይቃችሁ አለ። የመጀመሪያው ኦኩፔሽን የሚለው ስራ ነው። ኦኩፔሽን ይላችሁና ስራችሁን እንድታስቀምጡ ይጠይቃችኋል። መርቻንት ናችሁ ወይም ኢንተርኔት ላይ ነው የምትሰሩት፣ መምህር ናችሁ ወይም ደግሞ ሰርቪስ አስተናጋጅ ናችሁ ወይም መስተንግዶ አገልግሎት የምትሰሩ ወደ ሚዲያ የፈለጋችሁት እንትን አለላችሁ። እሱን ትሰራላችሁ ማለት ነው። ትመርጣላችሁ። አንድ ብቻ ነው የምትመርጡት። ሚዲያ ጋር ተያይዞ የምትሰሩ ከሆነ ተማሪዎችም ከሆናችሁ የፈለጋችሁትን ትሰራላችሁ። ሁለተኛ ደግሞ ኮንስቴሌሽን ነው። ይሄኛው እንግዲህ ህብረ ኮከብ ወይ ደግሞ እንግዲህ ከኮከብ ጋር ተያይዞ ኮከብ ቆጠራ የሚባል እየተባለ የሚሰደበው ጋር ተያይዞ ነው ያለው። የፈለጋችሁትን ትሞላላችሁ። ያን ያክል ችግር የለም። የምታውቁት ከሆነ ስፔሲፊኩን ትሞላላችሁ። የእናንተን ኮከብ አንዱን ትመርጣላችሁ እንደዚህ ማለት ነው። ካልፈለጋችሁ ደግሞ ትቀይራላችሁ። ሆቢ ደግሞ የምትወዱት ነገር ነው ይሄኛው ቀጥሎ ያለው ማለት ነው። ከሱ ደግሞ ትመርጣላችሁ። ፊልም ነው የምትወዱት ወይ ደግሞ ሌላ የተመቻችሁን ታረጋላችሁ ማለት ነው። እንቀጥል። ሌላኛው ስራ ነው ማለት ምንድነው? ስፖርታዊ እንቅስቃሴ ልንለው እንችላለን። እንቅስቃሴ በአጠቃላይ ሩጫ ነው ወይስ ሌላ ነገር ነው የሚመቻችሁ? እዚህ ደግሞ ፒት ነው እንስሳት፣ የቱ ነው የሚመቻችሁ? ድመት ነው ሌላ እንስሳ ይመቻችኋል የሚለውን ታረጉና ስትጨርሱ ሴቭ ብላችሁ ይሄንኛው ትወጣላችሁ። ተስተካከለ ማለት ነው።